በሰው ልጅ የታሪክ ጉዞ ውስጥ እንደዚህ ቁጥር ፍርሃትን፣ ጥርጣሬንና እልፍ አላፍ አከራካሪ መላምቶችን የፈጠረ የለም። ከመካከለኛው ክፍለ ዘመን ጥንቆላዎች እስከ ዘመናዊ ማይክሮቺፕ እና የአርቲፊሻል ኢንቴሊጀንስ ስጋቶች ይህ ቁጥር የበርካቶች እንቅልፍ ማጣት ምክንያት ሆኖ ቆይቷል። ሐዋርያው ዮሐንስ በአንደኛው ክፍለ ዘመን መገባደጃ ገደማ በኤጂያን ባህር ላይ በምትገኘው የግሪክ ጳጥሞስ ደሴት በስደት ሆኖ በጻፈው የራእይ መጽሐፉ ምዕራፍ 13 ቁጥር 18 ላይ እንዲህ ይላል፣ ጥበብ በዚህ አለ፣ አእምሮ ያለው የአራዊቱን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው። ነገር ግን ይህ ቁጥር በእርግጥ የዲያብሎስ ቀጥተኛ ምልክት ነው ወይስ በታሪክ ውስጥ የተሸሸገ ሚስጥራዊ ኮድ? ይህን ምስጢር ለመፍታት መጀመሪያ ወደ አንደኛው ክፍለ ዘመን አስተሳሰብ መመለስ ይኖርብናል። በጥንታዊ ዓለም በግሪክ በሮም እና በአይሁዳውያን ዘንድ ዛሬ እንደምንጠቀመው አይነት የቁጥሮች ምልክቶች አልነበሩም። በምትኩ እያንዳንዱ ፊደል የራሱ የሆነ የቁጥር እሴት ነበረው። ይህ ጥበብ በዕብራይስጥ ጀማትሪያ ሲባል በግሪኩ ደግሞ አይሶሲፊ ይባላል። ለአብነት ያህል በጥንቷ ፖምፔ ከተማ ፍርስራሽ ውስጥ የተገኘ አርኪኦሎጂካዊ የጽሑፍ ማስረጃ እንዲህ ይላል፣ የምወዳትን ሴት እወዳታለሁ፣ ቁጥሯም 545 ነው። ይህ የሚያሳየው በወቅቱ የሰዎች ስም በቀጥታ ከመጻፍ ይልቅ በቁጥር ኮድ አድርጎ መጻፍ እጅግ የተለመደ ባህል እንደነበር ነው። ታዲያ ሐዋርያው ዮሐንስ ቁጥሩ የሰው ቁጥር ነው ሲል ያመለከተው ማንን ነበር? የታሪክ ምሁራን እና የመጽሐፍ ቅዱስ ተመራማሪዎች የአንደኛውን ክፍለ ዘመን የፖለቲካ ሁኔታ ሲመረምሩ መልሱ ግልጽ ይሆናል። ክርስቲያኖችን በጨካኝነት ሲያሳድድ፣ በቁም እሳት ያቃጥልና ለእሳት አሳልፎ ይሰጥ የነበረው የሮም ንጉሥ ኔሮን ቄሳር ነበር። የሮም ግዛት ኦፊሴላዊ ቋንቋ ላቲን ቢሆንም የራእይ መጽሐፍ የተጻፈበትና በምስራቁ ዓለም ይነገር የነበረው የግሪክና የዕብራይስጥ ቋንቋ ነበር። ኔሮን ቄሳር የሚለውን የግሪክ አጻጻፍ ወደ ዕብራይስጥ ፊደላት ቀይረን የጌማትሪያ ስሌቱን ስንሰራ ድምሩ ትክክለኛ 666 ይመጣል። ዮሐንስ በስደት ላይ በነበረበት ወቅት የአምባገነኑን ንጉሥ ስም በቀጥታ መጻፍ ለሞት የሚዳርግ በመሆኑ ይህንን ሚስጥራዊ ኮድ ቁጥር ተጠቀመ። ይህንን አርኪኦሎጂካዊና ታሪካዊ እውነታ የበለጠ የሚያጠናክረው ሌላ ድንቅ ማስረጃ አለ። በአምስተኛው ክፍለ ዘመን በተጻፈው ኤፍራይሚ ሪስክሪፕቶስ በተሰኘው ጥንታዊ የእጅ ጽሑፍ ላይ የዚህ ቁጥር ስሌት 616 ተብሎ ተጽፎ ተገኝቷል። ለምን? ምክንያቱም ኔሮ ቄሳር የሚለው ስም ከላቲን በቀጥታ ወደ ዕብራይስጥ ሲቀየር ኔሮን ከሚለው መጨረሻ ላይ ኤን ኑን ወይም 50 ስለሚቀነስ 666 ሲቀነስ 50 በትክክል 616 ይሆናል። ይህም ኮዱ በቀጥታ ከኔሮን ስም ጋር የተያያዘ መሆኑን አርኪኦሎጂካዊ ማረጋገጫ ይሰጠናል። ነገር ግን የ666 ሚስጥር በታሪካዊ ኔሮን ቄሳር ብቻ የሚያበቃ ሳይሆን መጽሐፍ ቅዱሳዊና ስነ መለኮታዊ የሆነ ጥልቅ ትርጉምን የያዘ ነው። መጽሐፍ ቅዱሳዊ የቁጥሮች ፍልስፍና ቁጥር 7 የመለኮትና የፍጹምነት ምልክት ሲሆን ቁጥር 6 ደግሞ ከፍጹምነት ጎድሎ የተገኘ የሰው ልጅ ቁጥር ነው። 6 3 ጊዜ ሲደጋገም ወይም 666 የሐሰተኛው ሥላሴ የእግዚአብሔርን ቦታ ለመያዝ የሚታገል ነገር ግን ፈጽሞ ሊሞላ የማይችል ፍጹም ያልሆነ ሰብአዊና ዲያብሎሳዊ ስርዓት የሚያሳይ ነው። እግዚአብሔርን ያገለለ የሰው ልጅ ስልጣኔ፣ ፍልስፍናና ኃይል የመጨረሻ ውድቀቱን ያመለክታል። በየዘመናቱ ሰዎች ይህንን ቁጥር በነበሩበት ዘመን የቴክኖሎጂ እድገቶች ጋር ሲያያይዙት ኖረዋል። በ20ኛው ክፍለ ዘመን ባርኮድ ሲመጣ፣ በኋላም ክሬዲት ካርዶች፣ አሁን ደግሞ ባዮሜትሪክስ እና የማይክሮቺፕ ቴክኖሎጂዎች ሲስፋፉ 666 መጣ የሚሉ ስጋቶች ይነሳሉ። ነገር ግን የመጽሐፍ ቅዱስን የቋንቋ ዘይቤ ስንመረምር በግንባርና በእጅ ላይ የሚደረግ ምልክት የሚለው ሐሳብ በብሉይ ኪዳንም ነበር። በኦሪት ዘዳግም ምዕራፍ 6 ላይ የእግዚአብሔር ሕግ በእጅ ላይ እንደ ምልክት በግንባርም መካከል እንደ መታሰቢያ እንዲታሰር ይታዘዛል። ይህም ማለት ፊዚካል ታቱ ወይም ንቅሳት ወይም ደግሞ ቺፕ ማለት ሳይሆን ግንባር አስተሳሰብን፣ እምነትንና ውሳኔን ሲያመለክት፣ እጅ ደግሞ ተግባርን፣ ስራንና ታማኝነትን ያመለክታል። በመሆኑም የ666 ምልክት ከቀጥታ የሰውነት አካል ውስጥ ከሚቀበረው ቺፕ በላይ አስተሳሰብንና ተግባርን ለእግዚአብሔር እውነት ሳይሆን ለዓለማዊው የሐሰት ስርዓት ማስገዛትን የሚያሳይ መንፈሳዊና ስነ ምግባራዊ ውሳኔም ጭምር ነው። በማጠቃለያችን የ666 ሚስጥር በታሪክ ደረጃ የክርስቲያኖች አሳዳጅ የነበረውን የኔሮን ቄሳርን ግፍ የሚያጋልጥ፣ በስነ መለኮት ደረጃ ደግሞ እግዚአብሔርን ያገለለ ሰብአዊ ስርዓት ውድቀትን የሚያሳይ ጥልቅ ምልክት ነው። መጽሐፍ ቅዱስ ይህንን ያወሳው በፍርሃት እንድንዋጥ ሳይሆን በምንኖርበት ዘመን ሁሉ እውነተኛውን የመለኮት ፍቅር ከሐሰተኛው ዓለማዊ ፍልስፍና እንድንለይና በበጎ ሕሊና እንድንመላለስ ነው። ስለዚህ ጉዳይ የእርሱ አስተያየት ምንድን ነው? ከታች በኮሜንት ላይ አሳውቁን። ቪዲዮን ከወደዱት ላይክ እና ሼር ማድረጉን አይርሱ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁኝ አመሰግናለሁ።